ሰላም እንደምን አላችሁ? ውድ የእንደራስ መረጃ ቤተሰቦች የፈጣሪ ሰላም ከሁላችሁ ጋር ይሁን። የሙስሊሙም የክርስቲያኑም የጾም ወቅት ስለነበረ ከተለመደው የቢዝነስ እና ኢንቨስትመንት መረጃዎች ወጣ ባለመልኩ ሃይማኖታዊ ይዘት ያላቸው መረጃዎችን ነበር ስናጋራችሁ የቆየ ነው። ከሰሞኑን ወደ ቀድሞ የቢዝነስ መረጃችን እንመለሳለን። ባለፈው አንድ ለየት ያለ ቪዲዮ ወደ እናንተ አድርሼ ነበር። ለቀርሳ መድኃኔዓለምና ለቅድስት ኪዳነ ምሕረት ህንጻ ቤተክርስቲያን የፊኒሺንግ ስራ ማስጨረሻ የሚሆን የእርዳታ እጃችሁን እንድትዘረጉ የሚጠይቅ ነበረ። እግዚአብሔር የተመሰገነ ይሁን። ከጠበቅኩት በላይ ገንዘብ ማሰባሰብ እንድችል ፈጣሪ ረድቶኛል። ገንዘብ በመለገስና ቪዲዮ ለብዙ ሰዎች እንዲደርስ የበኩላችሁን አስተዋጽኦ ላደረጋችሁ በሙሉ በፈጣሪ ስም ከልብ አመሰግናለሁ። የደረስኩበትን ደረጃ ለእናንተ ለማሳወቅም በዚህ ጉዳይ ለመጨረሻ ጊዜ ዳግም ብቅ ብያለሁ። ገንዘብ የተሰበሰበው በሶስት መንገድ ሲሆን አንደኛ በቀጥታ ወደ ቤተክርስቲያኑ አካውንት የገባ ነው፣ ሁለተኛ በእኔ አካውንት የገባ ነው፣ ሶስተኛ ደግሞ ከቤተሰቦች በእጅ የተሰበሰበ ነው። ከነዚህ ከሶስቱ የገንዘብ ማሰባሰቢያ መንገድ ውስጥ በመጀመሪያው ወይንም በቤተክርስቲያን የባንክ አካውንት አስገብታችሁ ሪሲት ያላካችሁልኝ ሰዎች ልትኖሩ እንደምትችሉ ገምታለሁ። ከቻላችሁ ሪሲቱንና የክርስትና ስማችሁን እንድትልኩልኝ በድጋሚ ጥሪ አስተላልፋለሁ። በዚሁ ቪዲዮ ላይ የምጠቅሰው የገንዘብ መጠን የእናንተን እንደማያካትትም ከወዲሁ ለማሳወቅ እወዳለሁ። በዚህ የገንዘብ ማሰባሰቢያ ላይ በጠቅላላው 18 ሰዎች ገደማ ተሳትፈዋል። በጥቅሉም 62400 ብር ማግኘት ተችሏል። ዝርዝሩን እንደሚከተለው አስቀምጣለሁ። በኔ አካውንት ቀጥታ የተላከ ጸዳለ ማርያም 20 ሺህ ብር፣ ሀብተ ጊዮርጊስ 2500 ብር፣ ኃይለ ሚካኤልና ኃይለ ገብርኤል አንድ ላይ 10 ሺህ ብር፣ ወልደ ሰማያትና ቤተሰቦቹ 3 ሺህ ብር፣ የዚህ ድምር በጠቅላላው 35500 ብር ይመጣል። እንዲሁ ደግሞ በእጅ የተሰበሰበ አስበ ጻድቅ፣ ወለተ ስላሴ፣ ወልደ ተንሳይ፣ ወልደ ጻድቅ፣ ወለተ ጻድቅ፣ ወለተ ቂርቆስ፣ አክሊለ ሰማያት፣ ተክለ ጻድቅ፣ ጽጌ ማርያም፣ ወልደ ማርያም፣ አመተ ማርያም፣ እህተ ማርያም፣ ወለተ ሰንበት እንዲሁም ኃይለ ሚካኤል የተሳተፉ ሲሆን የነዚህ ሰዎች ጠቅላላ ድምር አጠቃላይ 1900 ብር የተሰበሰበ ሲሆን በቤተክርስቲያኑ የባንክ አካውንት የገባ እንዲሁ ደግሞ አንድ እህታችን ወለተ ብርሃን 25000 ብር አስገብታለች ማለት ነው። የዚህ አጠቃላይ ድምሩም 35500 ሲደመር 1900 ሲደመር 25000 ብር በጠቅላላ 62400 ብር ይመጣል ማለት ነው። ይሄ በጠቅላላ ለቤተክርስቲያኒቱ ገቢ ሆኗል። አነሰ በዛ ሳትሉ የበኩላችሁን ያደረጋችሁትን በጠቅላላ የድንግል ማርያም ልጅ ኢየሱስ ክርስቶስ በመንግስቱ በመጣ ጊዜ በቀኙ ያቁማችሁ ማለት እወዳለሁ። በጣም አመሰግናለሁ። ህንጻ ቤተክርስቲያኑ የደረሰበትን የግንባታ ደረጃ እንድትመለከቱ በጥቂቱ እየጋበዝኩ የቤተክርስቲያኒቱ አስተዳደር የሆኑት መምህር ኪሮስ መልእክታቸውን እንድታደምጡ ጋብዛለሁ። ከዚህ በኋላ በግል አካውንቴም ሆነ በእጅ መሰብሰብ ያቆምኩኝ በመሆኑ ልቦናችሁ ለመለገስ ሲፈቅድ በቀጥታ የቤተክርስቲያኒቱን አካውንት እንድትጠቀሙ አሳስባለሁ። ፈጣሪ ከሁላችሁ ጋር ይሁን፣ ከሁላችን ጋር ይሁን። እንደምን ዋላችሁ እግዚአብሔር ቤተሰቦች፣ የመድኃኔዓለም ወዳጆች፣ የድንግል ማርያም የአስራት ልጆች እንደምን ዋላችሁ። እንኳን አደረሳችሁ ለታላቁ ጾም ለአብይ ጾም እንዲሁም ለመድኃኔዓለም ዓመታዊ በዓል ዋዜማ በመድኃኔዓለም በአውደ ምሕረቱ ሁኜ ነው አሁን ይህን መልእክት እያስተላለፍኩላችሁ ያለሁት። እንኳን አደረሳችሁ። እንኳን አምላካችን እግዚአብሔር ምሕረቱ ቸርነቱ ሳይለየን ኃጢአታችን በደላችን ሁሉ ሳይቆጥርብን ለዚህ ዕለትና ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ የኛም አምላክ ይክበር ይመስገን። ያለንበት ቦታ እንደምታዩት በለገጣፎ አካባቢ ቀርሳ መድኃኔዓለም እና ቅድስት ኪዳነ ምሕረት ቤተክርስቲያን ነው። ይህ ቤተክርስቲያን ከተመሰረተ 9 ዓመት ያስቆጠረ ሲሆን በዚህ 9 ዓመት ውስጥ ግን ወደ 7800 ካሪ ቦታ ገዝተን በ1 ሚሊዮን 790,000 ቦታ ገዝተን እግዚአብሔር ረድቶን ህንጻ ቤተክርስቲያኑ እዚህ ደረጃ ላይ ደርሷን የሚገርም ድንቅ የእግዚአብሔር ሥራ የታየበት ቦታ ነው። ምክንያቱም ብዙ ምዕመናን ነበሩበት በአካባቢው። ግን አሁን በወቅታዊ ጉዳይ አንድ ሰው ብቻ ነው የሚያስቀድስ ቤተክርስቲያንን የሚያስከፍት አንድ ሰው ብቻ ነው ያለው እንጂ ሌላ በዕለተ ሰንበት እንኳን ምዕመናን የሉም። ምንም የሚገኝ ሰው የለም። ይሄን የተመለከተ ወንድማችን አቶ ለእናንተ ለእህቶቻችን፣ ለወንድሞቻችን፣ ለወገኖቻችንን መልእክት በማስተላለፍ መድኃኔዓለም ቤተክርስቲያኑ እየተሰራ ነው፣
ግን አቅማቸው በላይ ነው። ሊመረቅ ነበረ ከአቅማቸው በላይ በመሆኑ ጥር 27 ሊመረቅ ነበረ ተላለፈ። አሁን ደግሞ ሚያዝያ 26 እና 27 ሊመረቅ ነው። ግን አቅማችን በላይ ሆኖብናል። አሁንም ቢሆን ደግሞ ድጋሚ ሊተላለፍ ነው ስንል ሰምቶ ይሄን መልእክት የቤተ ክርስቲያን መልእክት መሆኑን በማወቅ ለመድኃኔ ዓለም ወዳጆች፣ ለድንግል ማርያም ወዳጆች በማስተዋወቅ በጸዳለ ማርያምና በወለተ ብርሃን አስተባባሪነት ከሌሎች እህት ወንድሞች ጋር በመሆን እስካሁን ድረስ ለመድኃኔ ዓለም ቤተክርስቲያን ለህንጻ ማሰሪያው 62400 ብር በወንድማችን ባቶ በኩል ደርሶናል። እግዚአብሔር አምላክ መባ ስጦታችሁን ይቀበልላችሁ። የልቦናችሁ መሻት እግዚአብሔር ይፈጽምላችሁ። ጤናችሁን ይስጣችሁ። ከምንም በላይ ጤና ነውና ትልቁ ሀብት ጤናችሁን ይስጥልን ልጆቼ። እግዚአብሔር ጤናችሁን እንዲሰጣችሁ፣ ሀብታችሁን እንዲባርክላችሁ፣ መሻታችሁን እንዲፈጽምላችሁ እስከ መጨረሻው ድረስ በቤቱ ጸንታችሁ መልካም ስራ እየሰራችሁ እንድትኖሩ ዘወትር በቅዳሴው በኪዳኑ በመስዋዕቱ በማህሌቱ በሰዓታቱ በጸሎት እናስባችኋለን። ልጆች በርቱ፣ አይዟችሁ። እግዚአብሔር በእውነት ይሄ ለእግዚአብሔር ማድረግ የእግዚአብሔርን ቤት መስራት መመረጥ ነው። እነ ዳዊት ያልተፈቀደ ለኛ ለኃጢአተኞች ተፈቅዶልን ነው እየሰራን ያለነውና የእግዚአብሔርን ቤት እየሰራችሁ ነው ያላችሁት። አሁንም በተለይ እየሰራን ያለነው ህንጻ ቤተክርስቲያን ነው። ህንጻ ስላሴ አባቶቻችን ካህናት ግን እንደምነግራችሁ ባዶ ሜዳ ነው። አካባቢው ምንም ሰው የለም። ምንም ካህናት አባቶቻችንን ቀድሰው ሲወጡ የሚያድፉበት እንዲሁም ደግሞ ቤተሰብ አላቸው። ለቀለም የሚሆን እንኳን አይሆንም መቼም ደሞዝም ትንሽ ነው። ያንዲ ካህን 3500 ብር ነው የሚከፈላቸው ለትራንስፖርት። ሁላቸውም ቤታቸው እዚህ አካባቢ በፈረሳው ምክንያት ስለፈረሰባቸው ወደ አዲስ አበባ ነው የሚኖሩት። ከዛ አንስተው ወደዚህ ሲመጡ ትራንስፖርት ያስፈልጋቸዋል። ትራንስፖርት ካጡ ደግሞ ቅዳሴው ማህሌቱ ኪዳኑ እንዳይታጎልብን ልጆች ይሄንም ታሳቢ አድርጋችሁ አስራታችሁን በኩራታችሁን የእግዚአብሔር የሆነውን እንድታደርጉ ይህን መልእክት ማስተላለፍ እወዳለሁኝ። እግዚአብሔር አምላክ ስጦታችሁን ሁሉ ይቀበልላችሁ። ለዛሬ ዓመት በሰላም ያደርሳችሁ ያደርሰን። ይቆየን። ክብር ለእርሱ ይሁን፣ ውለታው ብዙ ነው። ክብር ለእርሱ ይሁን። እልል በሉ በአንድነት ዘምሩ፣ አመስግኑ ለክብሩም ዘምሩለት። እንደ እግዚአብሔር ያለ ማንም የለም በሉ። ራሱን አዋርዶ እኛን አከበረን፣ ስጋውና ደሙን ብሉ ጠጡ አለን። መልካም እረኛ ነው የሚያሳጣን የለም። ምስጋና ይድረሰው ለመድኃኔዓለም፣ ምስጋና ይድረሰው ለመድኃኔዓለም።